مسكانا لمت يهون يا مولا الشكر الحمد لله الحمد لله مسكانا لمت يهون يا مولا الشكر اللهم في ليلة الجمعة اللهم صل وسلم وبارك على نبينا محمد صلاة تغفر بها ذنوبنا وتهدي بها قلوبنا وتفرج بها همومنا وتصلح بها أعمالنا وترزقنا ببركتها دعوة مستجابة. اللهم في ليلة الجمعة اللهم صل وسلم وبارك على نبينا محمد صلاة تغفر بها ذنوبنا وتهدي بها قلوبنا وتفرج بها همومنا وتصلح بها أعمالنا وترزقنا ببركتها دعوة مستجابة. بيتش انت ملكتي ጎረቤት እንዳትመለከቺ ባልሽ ላንቺ ንጉስሽ ነው ያንቺ ወልይ እሱ ነው ላንቺ ጀግና እሱ ነው ከሐራም ርቆ ሐላል ሰብስቦ አንቺና ልጆችሽ ለመንከባከብ ደፋ ቀና ሚለውን የሚሯሯጠው ጀግና ባልሽ ነው እግሩን እጠቢው እንጂ ጎረቤት ተመልክተሽ የጎረቤት ኑሮ አይተሽ እነከሌጋ እንዳትዪ አንቺ ራስሽ መስለሽ ኑሪ ምናልባት አንቺ ቤት ያለው በረካ እዛ ቤት ላይኖር ይችላል አንቺ ቤት ያለው ደስታ አንተም እንደዛው አንዴ አምጥቻለሁ ከቤተሰብ ተቀብያለሁ እንደፈለግኩ አረጋለሁ እንዳትል የአላህ አማና ናቸው ተንከባከቡ ነው የተባለው ነብዩ ይንከባከቡ ነበር እናታችን አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሰሃቦች ጋር ቀደም በሏቸው ሰሃቦች ናይስ ትንሽ ቀዳደም አሏት ሁሉንም ማስደሰት እንደማትችል እርግጠኛ በህይወት ላይ ትልቁ ስተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ ሁሉም ሊወደህ አይችልም ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሻል መጠጥ አልጠጣም ብትል አረ ይሄ ገበሬ ነው ፍሪክ አይደለም ይሉሃል እንትና እኛ መቅጣጨት ያለብን የአላህን ውዴታና ውዴታ ሁሉም ማስደሰት አንችል ሙእሚን ግቡ ምንድነው ቅድም እንዳለው ሪዳላህ አላህ የሆነ ነገር ስናደርግ ይሄን ሰው ይወደዋል ገሌ ተጠላዋለች አይደለም ይሄን ነገር አላህ ይወደዋል አይወደው ይሄ ብቻ ነው ሪፈረንሳችን ሁሉንም ማስደሰታችን ሰው የተለያየ ራእይ ያለው ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም ትንሽ ፍሪክ ከሆኑት ጋር ስትል የፍሪክ ቋንቋ ማውራት አንደው ሂጃብ ማይደግፉ ስታይ ጸጉርሽን በዝች ብቅ ማድረግ እነዚህ ፓርቶች ፕሪንሲፕል ያለ ሰው ነው ይሄ እኔ ሙስሊም ነኝ ዱንያ ላይ ግብ አለኝ ግልጽ ነው ትምርት ቤት ላይ እንደማየው ጎረቤት ላይ እንደማየው ሰው ልሆን አልችልም እኔ ጎል አለኝ ዱንያ ላይ አንድ አባት ለልጃቸው የሰጡት ምክር እኔም ላካፍላችሁ አባት በእድሜ እንደገፉ ረጅም እድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ ልጄ ወይ አሉት ነገ በጠዋት እንነሳለን ረጅም ጉዞ ነውና ምን ሄደው ሁለት አንድ አህያ አዘጋጅ ስንቅስ ሲይዘን ስንወጠር ሲጠበን መፍትሄ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድ ዱዓ አስተማሩ
ምን አሉ? አላሁመ አንተ ጌታዬ ረሕመተከ አርጁ እርዳታህን እከጅላለሁ ፈላ ተኪልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ለነፍሴ ራሴ ትንሽ የአይን ጨረፍታ እንኳን እንዳትወይ ጌታዬ አስሊሕ ሊ ሸእኒ ኩለ ጉዳዩን ላስተካክልልኝ ብዙ ችግር አለኝ የቤተሰቤ ውጭ አቅም የለኝም በእኔ የሚሰራ ነገር የለም ላኢላሃ ኢላ አንተ በሐቅ የሚገዙት ከአንተ ውጭ ደግሞ ጌታ የለም ብለዋል ረዋሁ አቡ ዳውድ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል ሲሄድ እንትን አገኘው ሙጠሪፍ ኢብኑ አብዱላህ አልሸኺር የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ አይወደው እስኪ ረጋ በላ ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለ እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እሳቸውም ገብቷቸዋል አዎ አውቃለሁ አለ መነሻ የሚያስጠላ ፍትወት ነህ አለ መጨረሻ የሚገማ ጀናዛ ነህ አለ በሁለቱ መሃል ሆድ ላይ ቆሻሻ ይዘህ ምትዞር ነህ አለ ግልጽ ነው ማነህና እስኪ መነሻህን ንገረኝ ሚመንይኒው ምናን ከዛ ثم إنكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምትዞረው አረማመዱን አስተካከለ ተራስክን ማንኝ እኔ ከሰው ላይ ምቆራ በቀለም ለማንህ እናንተ ከዛ ነው አላህ ቁርአን ላይ ወላ ተምሽ في الارض مرحا ይላል መሬት ላይ ተኮፍሰህ አትራመድ إنك لن تخرق الأرض مريتم بساطاتشل مسنطقاتشل ما تلش بطرقوا ولن تبلغ الجبال طولا عليهم قمنا ترارا غا يستكاكل ምንድነው የምትነፋው መሬት ልትሰነጥቅ ነው ነው እስኪ ለማን ጃሮ ጋር ልትወዳደር ولا تمشي في الأرض مرحا أنا رغا ብለህ አሁን እሱ ጋር አንደኛው እሱ እኔ ማን ትዳር ውስጥ አንድ ቁልፍ ልንገራችሁ የትዳርን ቴስት የሚያጠፋው ልክ አንድ ቤት ውስጥ እንደገቡት አንድ ነን ብለው ሲያስቡት ግልጽ ነው አንድ ቤት ውስጥ ነው የሚኖሩት አንድ አልጋ ላይ ነው የሚተኙት ግን ሁለት የተለያዩ ሰዎች መሆናቸው መረዳት አለባቸው ስሪታችን የተለያየ ሴት ነች ወንድ ነው ሀይድ ታያለች አታይ ኒፋስ ታያለች የወር አበባ አንተ አታይ የወሊድ ደም ታያለች አንተ አታይ ስታረግዝ ይቆርጣታል አንተ አይቆርጥም አንተ አድርሰህ ጠፍተሃል ግብጽ አንተ የሰራውን ስራ ሰርተህ ጠፍተሃል መከራው ያለው እሷ ጋር መቁረጥ ይባላልው ማመም ይባላልው it's difficult ይሄን የምትኖረው እሷ ዶክተር ጆን ግሬይ አንድ መጽሐፍ አላቸው ወደዋለሁ ብዙዎቻችሁ ታነቡ የሴትና የወንድ የተለያዩ ናቸው ስለ ሴቶችን ከማርስ ቬነስ ወንዱን ከማርስ አርጎ يخرج من رمضان فيترك الصلاة يخرج من رمضان فيشاهد المسلسلات والأفلام التي تغضب الله وين راح الصيام فين راح البكاء وين راح التضرع فين أثر القرآن الذي قرأته وسمعته فين أثر الطاعة عليك هذا أكبر دليل على أن الله لم يقبل عملك الرجل الذي يخرج من رمضان فينتكس وينقلب على عقبيه ويرجع أسوأ مما كان قبل رمضان ذاك هو الرجل الذي لم يقبل الله عز وجل منه لا صلاة ولا صيام ولا عمل صالح لأن الله تبارك وتعالى يقول إنما يتقبل الله من المتقين ولذلك وصية لنفسي ولكم إياكم أن تهدموا ما بنيتموه في رمضان أنت الآن بنيت أنت الآن تعبت
يعني 29 يوم أو 30 يوم قمت يعني صمتها، مش سهل. أنت ختمت كذا كذا ختمة، أنت صليت كذا كذا صلاة، أنت كذا كذا دعيت، وفي كثير من الأحيان نزلت دمعات من عينك وأنت متضرع. لا تهدم هذه الأعمال في أول عيد. اتق الله، خاف الله عز وجل. الشباب الذين يخرجون في الحدائق والمنتزهات وفي الطرقات ويبدأون يعاكسون البنات، وبعضهم يرقم: فين الصلاة؟ فين العبادة؟ وين التدين؟ وين أثر العمل الصالح الذي قمت بعمله في رمضان؟ والله يا إخوة أنه قمة الخسارة وقمة الخذلان أن يترك الإنسان طاعة ربه بعد رمضان. ولذلك في هناك عباد لله وفي هناك عباد لرمضان. من كان يعبد رمضان فإن رمضان قد ولى. الحمد لله الحمد لله مسكانا أنت يهون يا مولاي الشكر. الحمد لله الحمد لله مسكانا أنت يهون يا مولاي الشكر.